ቤተ ክህነትና ምእመን አልገናኝ አለ። በገንዘብ ምክንያት አልገናኝ አለ። ተራርቆ ቀረ ማለት ነው። ገንዘብ ክብር ሆነው አንድ ናቸው። መብራት አብርቼ ጥላ አለ። መብራቱ በኋላ ሲሆን ጥላዬ በምን ይሆናል? አቤት ጥሩ። ጥላውን ስከተለው ምን ይላል? አቤት እሺ። አሁን ብሮጥሳ መሮጥ፣ ስሮጥሳ መጨረሻ ልብ መፍረጥ ይኸውላችሁ። እሺ አሁን ደግሞ ተመልከቱ። ፊቴን ወደ መብራቱ ስዞር ደግሞ ጥላው በየት ይሆናል? አቤት እሺ። ወደ መብራቱ ስሄድ ጥላው ምን ያደርገኛል? አሁን ስሮጥ ገንዘብ እንደዚያ ነው። ሲንቁት ምን ያደርጋል? ይመጣል። ሲንቁት ይመጣል። ስትከተለው ግን ልብ ፍርጥ አይሞላም። ገንዘብን የሚያድል ሰው አያገኛትም። ክብርም እንደዚያ ነው። ዘያሐስሶን ለክብራት ይጎየ ያእምኔሁ። አረጋዊ መንፈሳዊ ክብሮችን ወይም ክብራትን የሚፈልጋቸው ሰው ከሱ ይሸሻሉ እንደ ጥላ ማለት ነው። ክብርም ሲሸሹት ይመጣል። ሲሸሹት ደግሞ ሲያድኑት ደግሞ መሸሽ። ገንዘብም እንደዚህ ነው። አሁን የእኛ ቤት ሰው አላወቅበትም። ሀብታም ለመሆን ራሱ ሀብትን መናቅ ነው መንገዱ። አልገባውም። ደግሞ ሰው ተንኮለኛ ሆኗል። አሁን የዚህ ዓለም ሰው ራሱ ምዕመኑ አሁን ቀላል ሰው መስሏቸዋል። በጣም ተንኮለኛ ነው። ምን ያደርጋል መሰላችሁ? አባ እንደ ይችን 200 ብር እንደው 200 ብር ናት አይልም። ዝም ብሎ እንዲያርጎ ነው። ብሩን ደግሞ አውቆ ዝርዝር ያደርገዋል። ከዛ በዚህ ሙልት ያለ ሲሆን 20 ሺህ ይመስለዋል ማለት ነው። ይችን ለአንዳንድ ነገር ሲለው እውነት መስሎት ቀበል ሲያደርግ ሂዶ ሲያው ቤት 200 ብር። ቆይ ችግሩ ሰውየው ተስገብግቦ መቀበሉ እንዳይመስላችሁ። ሰዎቹ ከዚያ በኋላ ምን እንደሚታውቃለች? አይ ይቺ መነኩሴ የገንዘብ ወዳጅ ናት ማለት ነው። በጊዜ መሸሽ ነው ይላል ማለት ነው። ፈትኖ ማለት በጣም ተፈታት። ሰው ዱርዬነቱን ጨርሶ ነው ወደኛ የሚመጣው ማለት ነው። ጨርሶ ሲሰለቸው ነው እኛን ሊፈትን የሚመጣው ማለት ነው። ሰው ምን ማድረግ አለብን? ሰው አልፈልግም ካሉ ግን ጥሩ አባት ናቸው ይላል ማለት ነው። ከዚያ በኋላ ታዞ ይሰራል፣ የሚበላ ይሰጣል፣ ልብስ ይሰጣል፣ ቤተክርስቲያን ያገለግላል። ምክንያቱም አሁን ሌባ አሰልችቶታል። ህዝቡን ራሱ ምን ያደርግ ማለት ነው። አስመሳዩ አሰልችቶታል። በቆብ የሚያጭበረብረውን በዝቷል፣ በቀሚስ የሚያጭበረብረው በዝቷል። በእውነቱ መርካቶም ቆብ ይሸጣል። ገዝቶ ዝም ብሎ ቁብ አድርጎ እግዚአብሔር ይባርክሽ ወለተ ማርያም፣ እግዚአብሔር ይባርክሽ፣ እግዚአብሔር ይባርክሽ እናቴ፣ እግዚአብሔር ይባርክሽ። ፍዳ ሆኗል። በቃ ፍዳ ይስጥልኝ ማለት ነው። ብትለፋ መረብህን በቀኝ ካልቃልቀ ብር አታገኙ። ምዕመኑ አሁን ደግሞ ልቡን እየመለሰው ነው። እግዚአብሔር ይመስገን ጨርሶ የመለሰው በእውነቱ ማለት ነው። የሌባ መጫወቻ አይሆንም ነገ ከነገ ወዲያ። ምክንያቱም ለምንድን ነው? ይህን ቃል እግዚአብሔር እያወቀ መከራም እያስተማረው ነው። ሰው ቸግሮታል፣ አልታወቀም። ከክርስቶስ ጋር ብንሆን ግን ይመጣል። ነገር ግን ቄስ ገንዘብ ፍለጋ ከወጣ በወጣበት ይቀራል እንጂ ገንዘብ አይገኝም። ገንዘብን ሲጥሉት ይመጣል። ይሁዳ ፈለገው፣ ምን አደረገው? እዞት ጠፋ በእውነቱ ማለት ነው። ገንዘቡን ፈለገ። ያችን 30 ብር ጌታው የሚሰጠውን ያን 30 ብር ስጠኝ ቢለው መድኃኒዓለም እንኳን ሳንቲም ደሙንም አይከለክለውም። ስጠኝ። አሁን ያን እኮ ሳይሸጥ እኮ አይ ጌታዬ እኔ 30 ብር ጾር ሆኖብኛል እንደው ስጠኝ እዚህ ልቆንጥር ቢለው እኮ ሙላውን ከረጢቱን ውሰደው ይለው ነበር። ስግብግብ ስለሆነ ግን እዞት ጠፋ። አይደረስም። ዘመኗን በሙሉ ራሷን ሽጣ የነበረች ሴት ራሷን የሸጠብችበትን ሳንቲም ሽቱ ይዛ ጌታዋ ጋር ስትገናኝ ዘመኑን ሙሉ ከጌታው ጋር የኖረ ሰው በ30 ብር ራሱን አጣ። ከዚህ በላይ ክስረት አለ እንዴ? ሳንቲም አግኝቶ ክርስቶስን ከማጣት በላይ ምን ክስረት አለ? ሳንቲም አገኘ፣ ክርስቶስን ግን አጣ። ይሄ በጣም ችግር ነው። ዓለም በሬን እንደሚያርድ ስጋ አራጅ ናት። ጨውን እያላሱ በሬውን እንደሚያርዱት ሳንቲም ታቀርብልናለች፣ ክርስቶስን ትነጥቀናለች። ይሄ ነው መከራው በእውነቱ ማለት ነው። እንደ ገንዘብ ያለ አይደለም። አንድ መናኝ መነኩሴ እንዳደረጉ ታውቃላችሁ? ሳንቲም ሲያጠራቅሙ ኖሩና ሲሞቱ ደግሞ የገንዘቡ ፍቅር አልጠፋላቸዋል። ምን አደረጉ መሰላችሁ? ሳንቲሙን ህባታቸው ተራሳቸው ስር ቆፍረው ቀበሩና ስሞት ላቤ የተንጠፈጠፈበት ስለሆነ እዚህ ቅበሩኛል። ሳንቲሙ እንዳይርቁ ማለት ነው። አብረከው ተቀበሩ።
በሌላ ቀን ምንድን ነው ያደረገው? ወርቁ እሳት ሆኖ ስጋቸውን በልቶ ከላይ ወጥቶ ከጉድጓዱ በላይ ሲጤስ ተገኘ። የገንዘብ ፍቅርም እንዲህ ተገልጧል በእውነቱ ማለት ነው። እና ገንዘብ ወንድም ያሳጣል፣ ገንዘብ እህት ያሳጣል፣ ገንዘብ እናትን ያሳጣል፣ አባትን ያሳጣል፣ ሀገር ያሳጣል። ገንዘብ ራስን ያሳጣል፣ ገንዘብ እግዚአብሔርን ያሳጣል። ገንዘብ መውደድ በጣም ጭንቅ ነው በእውነቱ ማለት ነው። እንደ ገንዘብ እንደ ጌታ እኮ ሁለቱ ጌቶች እኮ ነው ያለው። ዓለሚቱን ቀጥ አድርጎ የገዛት ማን ይመስላችኋል? ገንዘብ እኮ ነው በእውነቱ ገዥ አሁን የሆነው። ሁለቱ ጌቶች ብሎ ሲጠራው እስመ አፍቅሮ ነዋይ ስራው ለሁሉ እከይ። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ላይ ገንዘብን መውደድ የኃጢአት ሁሉ ስር ነው፣ ስሩ ለሁሉ እከይ። የበደል ሁሉ መጀመሪያ ገንዘብን መውደድ ዕዳ ነው በእውነቱ ማለት ነው። እግዚአብሔርን የሚያሳጣ ልብን የሚያወልቅ እንደ ገንዘብ ያለ የለም። የበቃ ሰው እኮ መለኪያው ራሱ ምንድን ነው? ገንዘብ ነው። አንዱ በቅቻለሁ ሲል ሳንቲም ብታገኝ ምን ትላለህ ሲባል እንደው ታግዬ አልፋለሁ አይደል ያለ። በቅቻለሁ እያለ ሲያስቸግር ገንዘብ በድስት ወርቅ በድስት ሞልቶ መንገድ ላይ ብታገኝ ምን ታደርጋለህ ሲባል እንደውም ታግዬ አልፈዋለሁ ሲል አንተ አልበቃህም ገና፣ ላዩን ቀለም ተቀብቶ ውስጡን ሌባ የዘረፈው ቤት ነው የምትመስል ምትባል። ገንዘብን መናቅ ያልቻለ ሰው ታምራት እስከማድረግ ቢደርስ እንኳን በቃ ሊባል አይቻለው። በልባችን ገንዘብን መውደድ ማለት አለመውደድ ማለት ገንዘብን አለመቀበል አይደለም። የገንዘብ ምኞትን ቆርጦ መጣል። እንጀራዬ ክርስቶስ፣ ጤናዬ ክርስቶስ፣ ልብሴ ክርስቶስ ያለ ሰው ሁሉን ያገኛል። በጥበቡ ሊኖር የሚችል ሰው የሚመስለው ሰው ግን ያጣል፣ ራሱን የሚያጣል እንኳን ሌላው። እንዲሁ ከገንዘብ ፍቅር እግዚአብሔር ይሰውረን። በጣም አደገኛ በሽታ ነው በእውነቴ ማለት ነው። አሁን ከቤተ ክህነት እስከ ገዳም ድረስ የሚያንቀጠቅጠን እኮ ገንዘብ ነው። ቀጥቀጥ አድርጎ የገዛው ማለት ነው። ገዳማትን ከገዳማት የማያፋቅር ወደ ላይ ከፍ ቢሉ ችግር ነው። ከላይ እስከታች የሚያንቀጠቅጠን ገንዘብ። በልቼው ልሙት፣ እንዲሁ በልቼው ልሙት። አንድ ሰውዬ ነበር ይባላል። ዓለሚቱን አጣፍጦ ሲበላ ምን አደረገ? ይችን ዓለም ብቻዬን ነው መኖር ያለብኝ፣ እንደ ልቤ አዝመራው እንዳይካፈለኝ፣ ሙክቱ እንዳይካፈለኝ አለና እድሜ የሚያረዝም እንጨት ፈለገ። ሰውን ገሎ እሱ እየበላ ሊኖር ማለት ነው። ያንም በጥብጦ ዕፀ ሕይወት አግኝቶ ያንም በጥብጦ አይ ሰው ካለበት አካባቢ ከተቀባሁት ስቀባ አንዱ ጠብ ያለ እንደሆነ ሌላ የቆመበት እንደሆነ እንደኔ ረጅም ቀን ይኖራል ብሎ ሰው በሌለበት ዶ ሊቀባው አይገርምም? ተሸክሞ ይዞ ሲሄድ እግዚአብሔር ምቀኝነት ስለማይወድ መልአኩ መጥቶ ሰበረበት። በአንድ ጎኑ ብቻ ፈሰሰና ሕያው ሆነ፣ አንድ ጎኑ ሙት ሆነ። ይሄኛው ተልቶ ሸቶ ሙቶ አንድ ጎኑ ጤነኛ ሆኖ እድሜ ዘመኑ ሲማቅቅ ኖረ። ብቻዬን ልኑር ብቻዬን ልብላ ማለት አደገኛ ጣዖት ነው። እውነቴን ነው የምነግራችሁ። ጣዖት ማለት ይሄ ነው። ገንዘብ በጣም ክፉ ኃጢአት ነው። ነገ ስም አውጥቶ ይመሰክራል። አጋንንት የሚቆራኙን በምን ይመስላችኋል? በገንዘብ። እንዴ ምን አደረገ መሰላችሁ? አባ እንጦንስ አንድ መነኩሴ ሌሊቱን ሙሉ አጋንንት በህልም ይረብሹኛል ብሎ ይጠይቀዋል። ምን ላደርግ አለው። ለካ ወደ ገዳሙ ሲመጣ ጥቂት ሳንቲም እንደው ከገዳሙ ድንገት ብጣላ ለምናምን ብሎ ለካ ቋጥሮ አስቀምጧል። አጋንንት ሌሊቱን ሙሉ በእባብ እየተመሰሉ ይጠመጠሙበታል። ምን ላደርግ ሲለው አይ እንዲህ አድርግ አለው። እንዲለቁህ በግ አርደህ እዛ ቆዳውን ለብሰህ በላዩ ላይ ስጋ አንጠልጥለህ በመንደር መሃል ና አሉት። በመንደር መሃል በግ አርዶ ቆዳውን ለብሶ ስጋውን አንጠልጥሎ ሲመጣ አንዱ ውሻ ይመጣና ላጥ ይሄንን እግሩን፣ አንዱ ይመጣና ላጥ፣ አንዱ ይመጣና እጁን፣ አንዱ ይመጣና ራሱ። እኔ ከአጋንንት ያድኑኝ ብለውት እንዴት ውሻ ሲያስበልኝ ይውላሉ ብሎ ሲለው ምንድን ነው ያለው? አየህ ይህንን ቆዳና ይህንን ስጋ ጥተህ ብትመጣ ኖሮ ውሾች አይቀርቡም ነበር። አጋንንት ውሾች ናቸው። ሳንቲም አጠገብህ ከሌለ አጋንንት ውሻ ናቸው። ከአንተ ርስት የላቸውም፣ አይቀርቡህም ማለት። ያንን ወርሮ ሲጥል በቃ ነፃ ወጣ፣ የሰላም እንቅልፍተኛ። እረፍት የሚነሳ እኮ እንዴ! የሀገራችን ሰው እንኳን ሲተርት አልሰማችሁትም እንዴ? ገንዘብ የሌለው ድሃ በሽፍታ መሃል እየዘፈነ ይሄዳል። ምን ይቀሙኛል ብሎ ይፈራል። የለውማ እያቅራራ በሽፍቶች መሃል
የለውም፣ እንደ ልቡ ነው የሚሄደው። አለው ግን አሉ ጠይቀህ ንገረኝ እያለ ነው የሚሄደው ማለት ነው። የገንዘብ ፍቅር በጣም አደገኛ ነው። ገንዘብ የማይወድ ሰው የድሃ እንቅልፉ ጤና ነው ይላል ሰሎሞን። ይሄን ልሞክረው ብሎ ሲራክም ይናገራል። ይሄን ልሞክረው አለና አንዱ ባለጸጋ ምን አደረገ? ልሞክረው ብሎ አይደለም እንቅልፉን እንቅልፍ አይወስደውም፣ ሀብታም ነው። ወላን አልጋ ተነጥፎ ሽቱ ተረፍርፎ መጋረጃ ተጋርዶ ወላንሳ ተነጥፎ አምሮበት ጠጅ ጠጥቶ ጮማ ቆርጦ አዝማሪ ሲያጫውተው አምሽቶ በሙሉ ተኛ። ኋላ እንቅልፍ አይወስደውም። ሎሌው ግን ሲያሳልፍ ይውልና ምን ሲልና አንዳንድ የድሃ ልብስ አለች አይደል? ወደ ላይ ሲለው እግሩ ባዶ ይሆንበታል በብርዱ፣ ወደ ታች ሲለው ራሱ ባዶ ይሆን ፊቱን ይበርደዋል። እንዲህ ያለ የድሃ ልብስ ለብሶ ግን ለሽ ብሎ ዝም ብሎ አንተ ግርድስ ተነስ ተብሎ ማልዳ 3 ሰዓት ነው የሚነሳ። ቆይ ግን ይሄ ልብስ የለውም እዚህ ላይ ተኝቶ መሬት ተኝቶ እንቅልፍ ይወስደዋል። እኔ ምን ስለሆንኩ ነው ብሎ ቆይ ምንድን ነው ብሎ አንድ ቀን ሲፈትን ይሄን ብር ለገሌ ይሄኛው ደግሞ ለገሌ ያወርሰዋለሁ ሲለካ እንቅልፍ አልወስደው ብሏል። እስቲ ለዚህ ሎሌም ልስጠው ብሎ 300 ወቄት ወይም 300 ብር ሰጠዋል። 50ውን ላክስቲ የለም ይበዛባታል። 50ውን ለእናት የለም ቆይ 40 ይበቃታል። 25ቱን ልብስ አይደለም ሲል እንቅልፍ በአይኑ ኳል ሳትል ነቃ። ማልዳ ምን አለ መሰላችሁ? ጌቶቹ ሳንቲሜዎቱን ይወስዱና እንቅልፌን ይመልሱልኝ። አንድምታ ላይ ያለ እኮ ነው። ይሄ እኮ ነው ተረት እንዳይመስላችሁ ማለት ነው። መጽሐፍ ላይ ያለ ትርጓሜ ላይ ያለ ታሪክ ነው የምነግራችሁ። የድሃ እንቅልፉ ጤና ነው የሚለው ትርጓሜ ላይ ያለ ነው። እረፍት የሚነሳ ገንዘብ ነው በእውነቱ ማለት ነው። ገንዘብ አንድ መነኩሴ እየሮጠ ምክር ሊጠይቀው ነው። ጀማሪው ይሮጣል ይከተለዋል። ያኛው ፍጹሙ ደግሞ ይሮጣል እንዳይደርስበት፣ ውዳሴ ከንቱ እንዳይሆንበት ምክር ሊጠይቀው ነው የሚሮጠው። ኋላ ሊደርስበት ሲል አባ ቁመኒ በስመ እግዚአብሔር፣ በእግዚአብሔር ፊት ስም ቆየኝ አለው። እኔ የምሮጠው ስለ እግዚአብሔር ነው ብሎ ሮጠ። ሊደርስበት ሲል ምን አደረገ መሰላችሁ? አይ መቼም የሚገላግል ገንዘብን መጣል ነው ብሎ አንዲት መደረቢያ ነበረች። እሷን ወሩሮ ሲጥልለት እሷን እስከሚያነሳ ጠፋሱ። የፈሊጥ ነው በእውነቱ ማለት ነው። ሰይጣን ውሻ ነው። ውሻ ስጋ ከጣሉለት መልሶ አይመጣም አልጨረሰም። ሰይጣንም ገንዘብን ከሚንቅ ሰው ላይ ዝሙትን ማምጣት አይችልም። ገንዘብ አደገኛ የሰይጣን መሳቢያ ቁራጭ ስጋ ነው። ጌታን ከያዝን ገንዘቡም አለ፣ ሹመቱም አለ፣ ፍቅሩም አለ፣ ሁሉ አለ። ጌታን ጥሎ ግን ዓለምን ፍለጋ ግን ወዲያ ይደረክብ አለ። ዛቲ ቅደም ተከተሉ ተዛብቷል ብሏል። ቅደም ተከተሉ አለ። መቅድመ ኩሉ ህሱ መንግስቶ ወጽድቆ ወኩሉሰ ይሰከከሙ። አስቀድማችሁ ጽድቁን ፈልጉ፣ ሌላው ምን ያደርጋችኋል አለ ይጨመራልችኋል ዳረጎቱን። ሰው ግን ምን አደረገ? መጀመሪያ ገንዘቡን፣ ኋላ ጌታን ስላለ ምን አለ ቅዱስ ነይነሰ ቅዱስ ዮሐንስ አፈወርቅ ነይነሰ ወለጥነ ስርዓት ወለእግዚአብሔር። እኛ የእግዚአብሔር ስርዓት አገላብጠነዋል። እንዴት? እሱ ጽድቅን መጀመሪያ ገንዘብን መጨረሻ ነበር ያደረገ። እኛ ግን ገንዘብን መጀመሪያ ጽድቅን መጨረሻ ስላደረግን አለ ወበይንተዝ ይነረክባለ ዛቲ ወይለን ታክቲ። ገንዘቡም አይገኝም ጽድቁም አይገኝም። ይወላችሁ ማለት ነው። የተገላበጠ ኑሮ ነው። ገንዘብን ትቶ ጽድቅን የሚፈልግ ሰው ምን አለ? እንዛ አልብነ ኩሉ ብነ ቅዱስ ጳውሎስ ምንም የለንም ግን ሁሉ አለን አለ። ምንም የለንም ሁሉ አለን። ሃይማኖት ላለው ሰው ሁሉ አለው። ሃይማኖትን ትቶ ገንዘብን ለሚያድን ሰው ግን ገንዘቡም አይገኝም። ያው እንደጠፋው ልጅ ማለት ነው። ሪያ መብላት ነው የሚጀመረው። ከሪያ ጋር ሳር መመገብ ይጀመራል። የዓለምን ፍርፋሪ መልቀም ይጀመራል። ሀባት ቤት እንጀራ ሞልቶ ከዓለም ግርድ ከመብላት እግዚአብሔር ይሰውራል። ይህን የሚያደርገው ማን ነው? የገንዘብ ፍቅር ነው። ያን ልጅ የጠፋው ልጅ ይህን ሁሉ ያጠፋው ምንድን ነው? ብቻዬን ከፍለ ስጠኝ፣ ብቻዬን መሆን እፈልጋለሁ፣ ብቻዬን መክበር እፈልጋለሁ አለ። የያዘውን አባክኖ ከስሮ መጣ። ሁልጊዜስ አይኑ ይህ ይመል ብህል አይደል ያለ። በዚህ ዓለም ላይ ባለፈው ነግሬያቸዋለሁ። ገንዘብ ወዳጅ ሰው አለቅት ገሃነሙ ነው መቃብሩ ነው አንድ ናቸው። በዚህ ዓለም ላይ ትልቁ ሆዳም ማን ነው? ትል ነው። በጣም አንደኛው ሆዳም በዚህ ዓለም ላይ ትል ነው። አይገርማችሁ? ትል ነው። ቅዱስ ዮሐንስ አፈወርቅ ነው ያለው። እኔ ጅብ ነበር የሚመስለኝ ድሮ። ለካ ትሉ ሆዳም ነው። ለምን?
አካሉ የንም ያለ ሌሊቱን ሙሉ አሁን አውቆ ስለገባ ሀገር ላይ ሌሊቱን ነው የሚበላ። እንዴት አይፈነዳም? ሌሊቱን ሙሉ ይበላል፣ አይሞላም ሆዱ። መብላት 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 ወጥቶ ካልወደቀ በቃ እጽሁ ዘይነውም ነው እንጂ አነመሳ አላለም ጌታ ማለት ነው። ትሉ አያንቀላፋም። እስኪ በሉ ምን ማለት ነው? ሰይጣን ሰውን ቢያሳስት በቃኝ አይልም። አጋንንት፣ ትል፣ ገሃነም፣ ገንዘብ በቃኝ የማይል ሰው በቃ ይኸው ነው። ገንዘብ ለሚወድ ሰው ገንዘብን እንደ ዝናብ ብታወርድለት አይጠግብም ይላል ቅዱስ ዮሐንስ አፈወርቅ። ክብርን ለሚወድ ሰው ደግሞ ክብርን እንደ ዝናብ ብታወርድለት ክብር በቃኝ አይልም። ማኩረፍ ነው ስራው። ክብር አይበቃውማ። ክብርን ሊያድን ተነስቶ ስለተቀመጠ ብታመሰግነው ብታከብረው ሁልጊዜ ነቀፉኝ ነው የሚለው። ያው ነው ማለት ነው። ክብርን የሚወድ ሰው ቢያከብሩት ናቁኝ፣ ቢያመሰግኑት ሰደቡኝ። ይሄ ነው በቃ። ክብርን መውደድ በጣም አደገኛ ነው። ገንዘብን መውደድ መገለጫው ክብርን መውደድ፣ መከበርን መፈለግ። ዓለምን አሳብዶ ጨርቁን ሊያስጥለው ያለ እኮ ክብርን መውደድ እያንዳንዱ ሰው። ወይ ግሩም! ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እንዲሁ ከገንዘብ ፍቅር እግዚአብሔር ይሰውረን።